በውል የተረጋገጠ እንግዲህ ጥፋተኛ ማቲያስ ነው። በማቲያስ ስም ደግሞ የኔ ተቀጣሪ የኔ ሰራተኛ እስከሆነ ድረስ ይቅርታ መጠየቅ ያለብኝ እኔ ስለሆንኩኝ ይቅርታ ልጠይቅ እፈልጋለሁ። ሲጀምር ያው እርር ይበል ተቃቀፉ ተቃቀፉ ተደስ እንነሳ እንዴ ኧረ ጉዴ ተቃቀፉ ይቅርታ ማለት ምን ነገር እግዚአብሔር ይመስገን። ይህ ሁላ እውነታ ከወጣ በኋላ እኔና አቤል አንድ ላይ አልታየንም እስካሁን ድረስ እንደተናገርኩት ይህን ነገር ያቆየሁበት ምክንያት እኔ ሀሳቤ እናንተም እንድትደሰቱበቶች እሱም እንዲደሰት አበበን በቃ በአካል እንደምንም ብያበበን አግኝቼው ፊት ለፊት አምጥቼ አስረክቤ የተፈጠረውን ነገር በደንብ እናወራለን ብዬ ነበረ። ነገር ግን በዚህ መልኩ ቀርም ብለን መነጋገር ስላለብን ያው እንድንገናኝ ተደርጓል። እንግዲህ ቤተሰቦች መሀላችን የወንድማዊነት ወር ደግሞ የእውነት ግጭት ነው እንጂ ውሸትና እውነት የተጋጨበት ሁኔታ የለም። ስለዚህ የከረረ ወይ ደግሞ የከበደ አይደለም። ይቅር ደግሞ ለእግዚአብሔር ነው። ሁላችንም ይቅር እንባባላለን። ከዚህ በኋላ ደግሞ አብረን እንቀጥልበት። ይህንን ነገር እሱ ለምናለን አንድ ነገር ላውራ። ትንሽ በተኮረፈችው ቁጥር ሰይጣን መሀል ይገባል። እየተራራቀ ትሄዳላችሁ። አሁን እንደምናያችሁ እንዲሁ እንደሳልኩት ከሆነ አንተም በግል ነው እንዲህ እየሆነ ነበር። ዛሬ ግን ስትተቃቀፉ ሰይጣን ያፍራል አይደል? አሁንም ትልቅ ደረጃ ድረሱ። ፍቅራችሁ አይለያችሁ። እንደ በቆማችሁበት ሁሉ ድል ይዛችሁ ጠላት መካከላችሁ አይግባ። ልፉ፣ ስሩ፣ ለእውነት ቁሙ። ጠላት መካከላችሁ አይግባ። ይሄን ነው የምለው። እኔ ደግሞ በውስጣችሁ ወዳጅ እንዳለ ሁሉ ጥላት አለ። ጥላት በሰፊው ነው ያለው። ይህንን ጥላት ደግሞ ማሳፈር ራሱ ትልቅ ነገር ነው። በዚህ ሚዲያ ፊት ማሳፈር፣ እናንተ አንድ ሆናችሁ ስትቀርቡ በጣም ነው ሽንፈት የሚገጥማቸው ብዬ ነው የማስበው። እግዚአብሔር ቅዱስ መድኃኔዓለም ከእናንተ ጋር ይሁን። እድሜና ጤና ይስጣችሁ። ፍቅር እንደ ሸማ ያላብሳችሁ። እውነትን ይዛችሁ በሰራችሁ ቁጥር መድኃኔዓለም ከፊት ይቅደምላችሁ። እውነትን ይዞ የሚሰራ ሰው መድኃኔዓለም አይጥለውም። ለችግረኛ ሰው የደረሰውን መድኃኔዓለም አይጥልም። እናትና ልጇ አይጣሏችሁ። እድሜና ጤና ይስጣችሁ። የረገጣችሁት ሁሉ ይማና ይኑረው። እድሜና ጤና ይስጣችሁ። ውለዱ፣ ክበዱ። ድሉ የእናንተ ይሁን። በተረፈ ደግሞ እናትና ልጁ ይጨምሩበት። ይስጣችሁ። እግዚአብሔር ያክብራችሁ። እድሜና ጤና ይስጣችሁ። ሁሉ የእናንተ ይሁን። እግዚአብሔር ያክብራችሁ። ክበሩ እናቴ፣ ክበሩ። ልመናችን ጸሎታችን አይለያችሁ። እግዚአብሔር ይስጥልን። ክበር ልጅ፣ ጸሎታችን አይለያችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናቸው? አልሐምዱሊላህ ከኔ ጋር ሁሉ መልካም፣ ሁሉ ሰላም። ዛሬ ደግሞ በጣም ደስ የሚል ቀን ነው። ማሻአላህ ጀግኖቹ ታርቀዋል፣ እርቅ ወርዷል። በእርግጥ እነሱ ጸባቸው ትልቅ አልነበረም። ስልክሽን ቀንሽ። አልሐምዱሊላህ በስተመጨረሻም ግን ጠላት ያሰበው አልሆነለትም፣ አልተሳካለትም። እናቶችንም ረጅም እድሜ ጤና አላህ ይስጣቸው፣ እነሱንም አላህ ያግዛቸው። ፍቅር በፍቅር አላህ ያደርጋቸው። የያዙትንም ኬዝ ከጥግ የሚያደርሱ ያደርጋቸው እላችኋለሁና እንደዛ ነው። የአላህ ወላሂ ወሬ ሁሉ ነው የሚጠፋብኝ አላስ እኮ አንቺ እኮ ነው በደንብ ያይሻቸው ነው። እስኪ አውሪኝ እኮ ሰሪያ ናቸው ለንቺ ያሉት እና በላን ፎቶ ያቀርጋረጉና እንደዛ ያርገ እኮ ነው ያወራሉ። አንቺ ማች ቁጫሽ ራሳቸው ቁጫ ነው እነሱ የታዩ አይዲኒ ማን ነው ስለማያምር አሁን አላወቅኩበት ነው ያለዋልኛው ማረቀ ነው ቡና ስተጫወረ
ያው ደስታ ይላካፍላችሁ ብዬ ነው እየቀዳሁ እኮ ነው ወላሂ። طيب ايش اسوي يعني ቪዲዮ መስራት አለብኝ። ምን ልስራ? ያናስ ላይክ ሼር ሰብስክራይብ አድርጉት። በቃ ምን ችግር አለው? ምን አይተን እንዳትሉኝ እሰራለሁኝ። እናንተ ካያችሁ እኔ እሰራለሁ። እናንተ አሳድጉኝ እንጂ ማለት ነው። ምን እየሆነ ነው ድመት? እንዲያውም ድመቱ ላወራ እያለ ነው። ያው ሽኩራን ድመት ና በቃ አላህ እንግዲህ አላህ ያግዛቸው። ደስ ይላል። አልሐምዱሊላህ። ጠላት ያስበው አልተሳካለትም፣ አልሆነለትም። አልሐምዱሊላህ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ደህና ደሩ።